ዝም በል ቆፈናም አይደለም አንተም ቢሆንስ ምን ልታመጣ? እስኪ ተረጋጊ፣ አትፍጠኝ። ውስጥ እግርሽን አትከኪ። ቆይ ተረጋጊ። ለካ እኔ እኮ ረስቼያለሁ። ና የኔ ፍቅር ደግሞ ልጅ ያለው አችልም ጠበበ ባሌ የኔ ባል ስንት ባል ነው ያለሽ አንቺ? ደግሞ ጠበበ ባሌ ደምና ገባይ ነው ይሄ ባሌ ነው። ና የኔ ፍቅር ገባ። እዚህ ጋር የምር ፌር አይደለም። ገብታ አንዴ ልሳመ ሾኮላታ። ኧረ እባክህ አንተን አይደለም ጅል ባሌን አስገባው እና አንተ ማይመለክ ና ቤብ አትገባም ና ዲያት ምንድን ነው? ዲያት ማዲያት ዲያት ዲያት እንቱ ነው እባክህ። እኔ ገና አልነቃም አትልም ገበል እና እባክህ ባለ እኔ እኮ ላንተ ብዬ ምናምን አንተ ማለት ማሽቃበጥ እኮ ነው ማዘሯና አይኑት ነው እኮ እና እንደምትወደኝ አውቃለሁ። ና ገባ እንዳታወራ ከዛ ዝም በል ይበሉብኛል። ዝም በል ቤት የሳይ ኦኬ። አሁን አውሩ። አንድ ጥበብን ነው ማውራት ፈልጎ ጥበብ አውራስ ለምንድን ነው የሚወራው? በእንዳትወራ አባቴ ለምንድን ነው የምትወራው? አተ ምን አይነት ሰው ነው ደግሞ? እኔ እንዳትወራ ካልኩት ካወራ የምር እኔ ካወራ አድንቆይ አያወራም። ሲሪየስሊ አለች በደነቃ ፈልግ አባቴ አትወራ አውራ ብሎ ያወራል ግን አያወራም። አሁን ላይ አያው የኔ ፍቅር እውር አድርጎታል። ኪንትራን ቆንጥጠሻት ነው የማትወራው? አይ አይዞ ወንድሜ ተቆንጥጣ ነው ኪንትራን። ጡዘት እናቱ ትልብዳሉት እንዳሳብ ሲልንጭ ደንቆሮ ቆርቆሮ ዋላገረበት ለቃቃሚ ጥበበኛ አማን ባይ እንዳሳብ ባሊ አውራ በቃ እናንተ አስጠላችሁ። በቃ ዘጋችሁኝ ትላለች እንዴ? ረጨሻ ታዲያ እስኪ በቃሽ። እና ከረጮ ምን ሰሩልኛላችሁ? አባኮ ምን ታደርጋላችሁ? ከረጮ ምን አገባን? በቃ ተዳመጂ ጡዘት ምን ጀመርክ? እና ምን አትወሩም? በቃ ሙሐመድ እናት ክልብ ዲያት ተመዳ ራስህ የሲበዱ አጨብጫቢ ያስፈልገኛል። 3 ጩይና እኔ 300 ልስጥሽ። እንደ ውሻ ጩይ። አልፈልግም። 300 ናጨውተው የምር 300 ሰጥሻለሁ። እዚህ ጋር ወርደ መኪና ነዳብሻለሁ። 3 እንደ ውሻ ጩይ። አልፈልግም አባቴ። እኔ ደግሞ እንድትሰጠኝ ሳይሆን አንቺን ነው የምፈልገው። ጥቁር ነው እኮ ኖርማል ነው። ጩይ ያልኩሽ እንደ ውሻ ጩይ ይሰጥሻል። እስቲ ፍያይ እና ሙላልኝ አባቴ ማርያምን ሙላልኝ። 100 ጥቁር ዳይመንድ እባክህ ቤብ ፕሊዝ። እያየሁ እየጠበቅኩ ነው። ባይዛዊ ጥቁር ነው እኮ እዚህ ጋር የሚሰጠኝ ምናምን ሳይሆን ጥቁር የምፈልገው። ሁለቱን መልሰዋለሁ። አሁን የለኝም ማለት ያን መቼ ነበር ያልከኝ? ቅዳሜ ጠዋት ነበር ያልከኝ? እንደውም አልፈልግም ቶ ብለው እሺ ልብክ ይፍረስልህ እና ወገንታት አሁን ሁሉ ቶሎ ሙላልኝ። አሁን ነው ፈልገው። ወይኔ በእናታችሁ አንተ ጡዘት አባቷ ክላሽ አላለችም። አቤት 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 አቺ ቤት ነው የና እና ማታ አልጠብቅ ጥበበ ሲሪየስሊ ማታ ወይኔ በየስ ማታ እስከ ማታ አልጠብቅ። አይ ጨጓራ የሆነ ሰውዬ እስከ ማታ አልጠብቅ። ሆየ ወገንታት ምን ትሉታላችሁ? አሁን ይዘም ምናምን ዛሬ አልችልም። እኔ ዛሬ ካልፈለግ ቶ ቀንዱ ማን ያልፈልግም ከእናት ይችላልው። አሎ የምን አባሃሉ ነው አንተ? የምን አባሃሉ ምን ብዬ ነው መግባት ያለብኝ? ልብክ ይፍረስ። አንድ ላይ እያለሁኝ ከርቶኝ በሴት ቀይሮ ቢሄድ አይዋ ልቤ ተሰበረ ልል እችላለሁ። በውጭ ላይ 2 አመት 3 አመት በፍቅር ላይ የሚቆየው ነገር እኔ እውነት እኔ ለምን እዛ ውስጥ ላይ እየተገናኛችሁ ወንጀልን እየሰራችሁ እኮ ነው። ያኔ ይቅርታ ቆይ ልጨርስልሽ። እኔ ትንሽ ነው የማወራው፣ ሲቀጥል ለወጣ ነው እና 2 አመት እና 3 አመት ሙሉ እኮ በሐላል ነገር ክርስቲያንም ይሁን ሙስሊምም በሐላል አይደለም እየሄደ ያለው። አንድ ሰው ተተግባባ እኮ እኔን የሚቀርበኝ ሰው የእውነት በአንድ ቀን ማወቅ እችላለሁ። ለኔ ምን አይነት ክብር እንዳለው ታነጋገሩ ሊሆን ይችላል፣ ተሁሉ ነገር ሊሆን ይችላል። እኔ እና እሱ ተተግባባን በሃይማኖቴ ደረጃ
2 ወርና 3 ወር ቆይቼ ከዛ በኋላ ትዳር ውስጥ መግባት ነው የኔ ዓላማ። ለምን ነው እዛ ድረስ የሰው ልጅ ፍቅር ውስጥ ሲኖር በማውራት የሚሆን በምን የሚሆን ድንበር እያለፋችሁ ትሄዳላችሁ። መገናኘት አለ። ከዛ በኋላ ትገናኛላችሁ በሻይ ቡና። እንዴ በቃ ወደፊት እኔን እሽለኛል አብሬው አድራለሁ። የተገናኘን ምኔን አክብሮ ምኔን ፈልጎ ነው ተኔ ጋራ ለመኖር ወደፊት የሚያስበው። ለምን መጀመሪያ በቃ እኔ አንድ ላይ በቃ አድሬለታለሁ የሚፈልገውን ነገር አግኝቷል ተኔ ላይ። ለምን ይወቅቶ ነው ተኔ ጋር ለመኖር ዓላማ ሊኖረው የሚችለው? ስለዚህ ወደ ሌላ ቦታ ይሄዳል። መጀመሪያ ሴት ልጅ አብሮሽ እስካልሆነ ድረስ ቤተሰብ እስካላወቀ ድረስ በትዳር ውስጥ ካልሆነ እንደዚህ አይነት ደረጃ ውስጥ ለምን ሲገባል? 3 ዓመት 2 ዓመት ተቆየ ብቻውን ይቆይ። ለምን ፍቅረኛ መያዝ አስፈለገው? አንቺም ትክክለኛ ትዳር ለሚፈልግ ሰው ተጠጊ። ይሄን ነው እኔ የምለው። ማሬ ጥያቄው ምን መሰለሽ? አይ ጥያቄውን ነገሮች ስላልሽ ነው ለነግርሽ። መጀመሪያ በሰራችው ማለት ነው። ሁለተኛውን ደግሞ ስደት ወጣት ስትሰራ ጓደኛ ያዘች። ያ ጓደኛዋ ደግሞ ወድሻለሁ ምናምን ይላታል እና በዛ ላይ ብር ላክችለት መሰለኝ እንደሰማሁት ጫፉ ማለት ነው። እና ለጓደኛዋ ስልክ ሰታ እስኪ ፈትሽልኝ ነው መሰለኝ ጥያቄው ማለት ነው። ፈትሽልኝ ስትላት ያ ሰውዬ እንግዲህ የእሷን ፕሮፋይል ምናምን ያደርጋል፣ ፎቶ ይለቃል ምናምን አለች እና ፈትሽልኝ ስትላት እሺ ብላችኛ ደውላ ስታናግረው ያኔ በሳምንት ውስጥ እንደሚወዳት ምናምን እንደሚያገባት ያቺ ጓደኛዋን ይነግራል። ገባሽ? ለጓደኛዋ ማለት ነው። እቺ ጓደኛዋ ደግሞ ልንገራት ወይስ ምን ላድርግ ግራ ገባኝ ነው ጥያቄው ስላልሽ ነው። አይዋ ስለዚህ ይሄ ሰውዬ ፈትኝልኝ እስኪ ነዋ ፈትኝልኝ ብላት ነዋ። ሰውዬው ፈተናውን ወድቆ ልጅቷ ግን በጣም ትወዳለች። እዚህ ጋር ቤተሰብ ከርቷታል። ገባሽ? ይሄ ሁለተኛ ደግሞ የሱ እየከዳት ነው ማለት ነው። ይሄ ሁለተኛው ሰውዬ አይዋ ስለዚህ እቺ ልጅ አሁን ወይንም እሱ ሲያወራት ሪከርድ ማለት ላታምን ይሄ ነገር አሁን አንቺ ብትወኝም የምትወጂው ሰው ፈትኝልኝ ብለሻት አይ እንዲህ አለ ብላ ስትነግራት ላታምን ስለምትችል ሪከርድ አድርጋ እውነቴን እኮ ነው። አያስቅም፣ ምንም አያስቅም። ይሄ ሪከርድ ታደርገውና ሪከርዱን አንድ ያዳምጪ። ላታምን ሳይሆን ከነገርኳት እራሷን ልታጠፋም ትችላለች። ምን ላድርግ ወዳች። ሁለተኛ ደግሞ በፍቅረኛዋ ምን ላድርግ? ከዚህ በፊት በፍቅረኛ ራሱን ያጠፋ ሰው አለ እና እንዴት ብዬ ነው ማስረዳት? እንዴት ልንገራት ነው ጥያቄው የልጅቷ ማለት ነው። ሪካርድ አድርጎ ምን አለ? ስለዚህ ለሱ በትነግረውስ ይሄን ጥያቄ ግን ጓደኛ እንዳል ማለቴ ጓደኛ እንዳል እሷን በሷ ላይ እኔ ግን ለፈተና ነበር ይሄን ያቀረብኩልህ ብትለው ማቻ ይከብዳል ማለት እኔ ማለት ለሱ በላ ግን ማለት ነብሷን ታጠፋለች። ምን ነው እንደ ህይወት ይቀጥላል እኮ የገልቢ ምን አስባ ነው ልጅቷ እንደዛ መታረገው? ጥርግ ይበል እሺ፣ እንደው ጥርግ ይበል። ለምንድን ነው እሷ እንዳውም በቃ ብትነግራትስ ትንገራት። ለሱ ብላ ምንም ራሷን የምታጠፋው ነገር የለም። ቤተሰብ የበለው ደግሞ ቤተሰብ ነው። በቃ خلاص ወደፊት መጠንቀቅ ነው ያለባት። እና የሆነ ሪከርድ አርጋ በቃ በዋትስአፕም ቢሆን በኢሞም ቢሆን ሪከርድ አርጋ ያንን ሪከርድ ብታሰማት ራሷን ብታውቅ አሁንስ ብር ብትበላ ይችላል ይሆነኛል እያለች እኮ አሁንም ብሯን ልትበላ ትችላለች። የባሰ ጉዳት የሚመጣባት ብትነግራት። አንድ አካባቢ ከሆኑ በአንድ አካባቢ ሂዳ የሆነ ቀስ ብላ ብታስረዳት። ይሄን ነው የምለው። እና ለወንድ ብለሽ ማለት እኔ ለፍቅር ብሎ ሰው እንዴት ነው ራስ የሚያጠፋው? እንዴ የፈለገ እኔ አሁን የእውነት ነው የምላቸው የራሴ ታሪክ አለኝ። በጣም ነበር ባሌ ነው የሚወደው። ስንገናኝ ምንም የሌለኝ ሰው ነኝ። ምንም የለንም። እሺ ምንም በቃ በባዶ ማለት ነው። ወላ ፓስታ ስሰራ የፓስታ ስልስ ሰርቼ ሳህን ላይ አድርጌ ፓስታ ሰራ ነበር በአንድ ሳህን በአንድ ዲስት ማለት ነው። ግን ያን ሁሉ አሳልፈን ጥሩ ህይወት መኖር ጀመርን። በማለቴ ተጋብተን 2 ልጆች ወልጃለሁ። አልሐምዱሊላህ ልጨርስና ታወራለክ እጅ አታውራው ልቡ ሰው የራሱን እንትን ሳይጨርስ ማለት ነው። እና በፍቅር በጣም እንኖር ነበር። በጣም ውዶ ነበር። ስደት መጣሁኝ። ስደት መጥቼ ጠፋሁኝ። መጥፎ ቤት ስለገጠመኝ በዛ ምክንያት ተጣላን። በቃ ያቺ ምክንያት ሆና በጣም በቃ የሌለ በቃ እኔም በቃ ሰላም ይናጣው ባለሁበት ቦታ በጣም እየወደድኩት እያለ ግን የእውነት ግን ፈጣሪን መለመን ጀመርኩ። ምንድነው አላህዬ በቃ የዚህን የሰው ፍቅር አውጣልኝ ማለት ጀመርኩ። አንደኛ የልጆቼን ናፍቆት እያቃጠለኝ ነው። እሱ የሚገምተኝ በሌላ መንገድ ነው። እኔ ሌላ ስሜት የለኝም። ስሜቶቼ ልጆቼ ናቸው። በሰዓቱ አዲስ ነኝ፣ ቋንቋ አልችልም አስቢ። ስለዚህ ተለያየን። እሺ ህይወት ይቀጥላል። ስለምወደው እኔ ራሴን ማጥፋት አለብኝ? ያግባ ምናልባት በቃ እኔ አልተመቸውትም ሊሆን ይችላል እንኳን አይደል። ስለዚህ ለፍቅር ብለን ራሳችን ልናጠፋ አልችልም። ብቻ ትዳርን ያለ መግፋት ነው። የምንገፋ ከሆነ ግን እንገፋለን። በቃ ትዳራችንን የማናከብር ከሆነ ባላችንን የማናከብር ከሆነ ሚስቶቻችንን የማታከብሩ ከሆነ ሌላ ህይወት ብትፈልግ የሚጎዳ
ለምን ልብ የሰው ልብ መስበር አይዋ በዚቹ በዱንያ ላይ ነው የምንከፍለው። እኔ የሰው ልብ መስበር ከሆነ ምናልባት እኔ ባሌን በድዬ ከሆነ የወጣሁት በጥፊ በርግጫ ሰወጣ ስገባ የሚለኝ ሊገጥመኝ ይችላል። ለምን ገፍቼው ነው የወጣሁት። እሱንም እንደዛው በጣም የምትወደው በጣም ይወዳትና ለሱ ምንም ፍቅር የሌለው ለሱ ምንም ፍቅር የሌላት ክብር የሌላት ልትሆን ትችላለች። ለምን ሁሉም ይመለስልናል ማለት ነው። እኛ ባንልም የምንሰራው ስራ ይመለስልናል በዚህ በዱንያ ላይ ማለት ነው። ስለዚህ ለወንድ ብለን በቃ ጥርግ ይበል ብቻ እኛ ጤና እንሆን። እኛ ጤና ካለ ሁሉም ነገር አለ ያለ መግፋት ነው ማለት ነው። ስለዚህ በአካባቢዋ ከሆነች ማለት ቀስ ብላ ብታስረዳት ራሷን ልታጠፋ ትችልም። ለሱ ብላ ቤተሰብ የበላው ኋላስ ቤተሰብ ነው የበላው ምንም አይደለም። ታውን ባለም ጥንቃቄ ማድረግ ነው። ሰው ለፍቅረኛ እየተበላ አይደል እንዴ? ወደድኩ ብሎ 2 ዓመት 3 ዓመት ሰርተው እየተበሉ አይደል እንዴ? እንኳን አይደለም ቤተሰብ ያው እንደዛ ብዬ ነው የምለው። ይቅርታ ብራችንን በጥንቃቄ ነው መያዝ ያለብን። እንደ ማውራት ነገር ብለው ነበር ድምጻቸው እንዳይባል ነው ገብቷላ። ያንን ነገር ለምን ይደብራል ምናምን ነገር ለምን ማንም አላለም? አዩ ማንኛውም አይልም ይደግፋል። ጭራሽ እኮ ማንም ገብቷላ። እቺ ልጅ ታዲያ ወጣ ይለቀቅ ባትል ይገርማል አልኩ እኮ በሁለቱም ይደብራል እኮ ቢና ገብቷላ። በሁለቱም መንገድ ይደብራል። ግን መጨረሻው ጥቅሙ ምንድነው ነው? በቃ ግሩፕ ላይ ፈለገ ቢለቀቅ ለሳምንት ወሬ ነው። ከዛ በኋላ ይረሳሉ። ምንም ፋውል ብሰራ እንኳን እዚህ ደግሞ ለዚህ ጋር የግሩፕ ፋይል ማለት የግሩፕ ፋይል ለሁለት ቀን ከግሩፕ ብጠፋ የሚረሳ ነገር ነው። ተጽዕኖ የሚያሳድር ፋይል አይደለም። በነገራችን ላይ የሚያዝ ፋይል ማለት ነው እንዳለ ምንም እዚህ ጋር ለማሸማቀቅ ምናምን ነው እንጂ ፊታቸው አይታየም ምናምን የሆነ ፓርት ነው እንጂ ምንም እንዲህ ተጨባጭ መረጃ አይደለም። የለም ተጨባጭ መረጃ የለም። ገብቷል እዚህ ጋር ግን ራሳችን ቆይማ አንድ አራት ቁጥር ማለት ነው። እስኪ ቆይ አንድ ጥያቄ ልጠይቅህ። አንተ አሁን ለምንድነው የሴት ፋይል የምትለቂው? አንቺ ሴት አይደለሽም ወይ ብለኸኛል አይደል? እኔን እንደጠየቀኝ እነሱን ጠይቀሃቸዋል? የኔን ፕሮፋይል እና ማናቸው የጠየቃቸው አይደለም? የዛን ቀን ያን ፎቶ በነገራችን ላይ እኔ ማንም ሊጠይቀኝ አይችልም ልንገርህ። የራሴ በቂ የሆነ ምክንያት እስካለው ድረስ አልኩ እንትን ነው ኬኳ አሰራኝ አንድ ጊዜ ማንም ሊጠይቀኝ አይችልም። ብትጠይቁኝም አልሰማችሁም። አሁንም ከመልቀቅ ወደ ኋላ አልልም። ምክንያቱም የራሴ በቂ ምክንያት ስላለኝ ማለት ነው። እኔ እኮ ስለምንቃቸው ማለት ነው። ትናንትና በአራት አካውንት በፌክ አካውንት ነው በዋና እንኳን አልገቡም። በፌክ አካውንት ሲገቡ ማለት ነው ፎሎወር የራሱ ያሉበት ቤት አልሄድኩም ምናምን ነገር እንደውም ወደ 5 ቤት ነው ምናምን የራሴን ፎቶ የሆነ ቤቶች ላይ ምናምን ለጥፌላቸዋለሁ ያባዙት ምናምን ብዬ ማለት ነው። ግን የነዛ የሰዎች ደግሞ መረጃ ፋይላቸው እኔ እጅ ደርሷል። ገባህ አይደለ? እንደውም በጣም መልካም ሴት ነኝ ልንገርህ ካሌብ እንደነሱ ታንኮል ማለት ነው። መዲና ራሱ ማለት ነው እጄ ላይ ተቀምጧል። ግን እኔ ይቅርታ ብላኛለች መዲና። አሁን እንደውም ዛሬ የሆነ ሰው ፋይል ፈልጋለሁ ስጭኝ አለችኝ። ችግር የለውም እሰጥሻለሁ ነው ያልኳት። ምን መሰለህ እንደዛ ሲያደርጉ እኔ ደግሞ እንደዛ ማድረጉ ለጥፎ የሚሄዱ ምናምን ነገር መጨረሻው ምንድነው ነው? ኬኳ መጨረሻው ምንድነው? ስለ ውጤቱ ፎቶን ፖስቱት እኔም ደግሞ ሙማቸው ለቀቁ አለቀቁ። እሺ ከዛስ ለውጥ የለውም። መጨረሻውማ በቃ ለ8 ቀን ምናምን ይወራል። ከዛ በቃ ይቀራል እንዴ። ከቅመምና ከቦስ በላይ ማንም የለ እዚህ ግሩፕ ላይ እኔ ልንገርህ ማለት ነው። ቅመም ትለቃለች፣ ቦስ ይለቃል። ምን ሆኖ ምንም አሁን እነዚህ ምንም አይሆንም። ግን ለጊዜው ፈታ ትላለህ። ምንም መሰለሽ አይለቀቅም። ገባሽ አይደል? ይሄ መላቀቅ እኮ መጨረሻው የለም። በቃ እኮ እንደዚህ እኮ የተቀጣጠለ ነገር ነው እንጂ መጨረሻው እንደምትከራከረኝና እሱን ለምን አትከራከርም ነው ጥያቄ። እኔ የተከራከርኩሽ አይደለም ያለው ስሚ፣ እሱን አይደለም ይሄን ነገር ከሰማሁ በኋላ አሁን አንቺ ትከራከራለሽ። ቀርቅር ነው ቀርቅር እንደነቅሉ ይተባት አልነቅለውም እከራከራለሁ አባቴ ቀርቅራውዬ ይቆላል ሲቆላመጥ እሷ ብቻ ነች ይሄን ስም ልታቆላምጥ። ሚላት 10 ቁጥር
እኛ ሰዓት አሁን እውቀትና በቃ ያለንበትን ጤንነታችን እያለን ፈጣሪያችን እያመሰገንን እንትን እንላለን እንጂ ለምን እንትን ማለት የለብንም። እኛ ራሳችን በራሳችን ዝቅ ማድረግ የለብንም። እኔ ደሃ ነኝ ብዬ ራሴን ዝቅ ማድረግ የለብኝም። በቃ እውነት ነው። እና ለምን መሰለሽ ራስ ኧረ ወይኔ ኧረ ወይኔ። እሺ ከዛስ እኮ ዝም ብለሽ ሂጂ ተቀመጪ፣ እዛ አታውሪ። ዝም ብዬ አላውራ እኮ አዎ፣ ተቀመጪና ሰላም ምናምን ብቻ ትያለሽ። ገባ ገባ እያላችሁ አሁን 5 ቁጥር ጋር ያለው ልጅ ሰላም በይው፣ ተዋወቂው ምናምን ሚት አርጎ ዝም አላት ታዲያ እኔ ካላወራኝ ትዝታ አንተ የሴትም ድፍን አለሽ ቀዳዳ ብቻ አይደለም። ምን አይነት ሰው ነህ አንተ? አሁን የሴትን ፕሮፋይል ለምንድን ነው የምትከታተለው እኮ? አይደለም ትናንትና ግን ሌላ ቤት ሌላ ፕሮፋይል አድርገሽ ምናምን ነበረ የሆነ አቤት ፈጣሪ። አዎ ጠዋት ሌላ ነበረ። ይሄ ደግሞ የራሴ ግሩፕ ችግር አለ። ያም የራሴ ነው ሲጀመር ባይዘው እዛ ሄድኩት ልንገራ እንደዚህ አይመችኝም። እንደዚህ አይነት ሰው እንደምናም ቢ ብልክ አንተ የወንድ ሸርሜክስ ተበቃ ሸርሜክስ እኔ እንግዲህ እንዳገኝ ይሁን አክሰንትሽ ምንሽ የወንድ ሸርሜክስ ነው። አንቺ ላይ ይሄ ልብሻል። ጉንፋኑ ተሻለሽ? ተሻለሽ ጉንፋንሽ? የምር ዛሬ በእግሬ እየሄድኩ ነው። ለምን? ትናንትና እኮ አልነሳም ነበር። ይሄን ሰዓት እኮ ተኝቼ ነበር። በጣም ራሴን አዙሩኝ ምናምን ስነሳ ለራሱ በቃ እንዲህ ሊጥለኝ ምናምን። እኔም ይኸው ስንት ቀን አሁን እንደውም እየለቀቀኝ ነው። አሁን ዛሬ አሁን ለቆኛል ማለት ይቻላል። ትንሽ ቀን ጆሮዬን አፍኖኝ ማለት ነው። ስልኩን አገቤ ጆሮ አድርጌ ልሞ ጆሮዬን አፍኖኝ ያፍናል። ጆሮ ይታፈናል ጆሮ። እስኪ ኤርፎን ምን ይገዛልኝ ወንድ አልክ? ምን ያለው ልጅ ግዛልሽ? ግዛልኝ ያው አረብ ሀገር እንዴት ልልክ ይችላል? ኤርፎን ገዝቼ የምር ግዙልኝ። አረብ ሀገር መላክ ይቻላል። ኤርፎን ገዝቼ ልክልሽ ነበር። አንተማ አልፈልግ አንተማ አልፈልግ። ለምን ገዛልሽ ነበር? አሁን የአዲስ አበባ ብትሆኚ ገዛልሽ ነበር። አባቴም ገዛልሽ ነበር። ባለ ስንት ነው ያለው? እኔ መግዛት ፈለኩኝ። የምር ብዙ አይነት አለ። አይፓዶ ይሆናል ስንት ይሆናል እንትን ኢፌክት ራሱ ያለው ነው እንጂ ለባል ያላሳየው ማለት ጀመረች ስትከራከረኝ ጉድ እኮ ነው አልኩና ወጣ። ሀንዬ ፕሮፋይል ልቀይር ነው ወጣሽ? አዎ ወጥቻለሁ። እንኳንም ወጣሽ። እንደዛ ኧረ ምን አይነት የተረገመ ልጆች ናቸው እዚህ ላይ ያሉት አንቺ። ኧረ ምን አይነት ጉድ ነው ያየሁት እንደው በዚህ በስንት ቀን ውስጥ እዛኛው ቤት። አዎ እስማ እኔ እኮ ብዙም አልቆይም እዚህ ትንሿ ልንገርሻ። እኔ የምቆየው ቤት ይሄ ነው ሲጀመር ትንሽ የሚጫወትበት ቤት ራሱ እንጂ እኮ ሌላ ቦታ አልቆይም። ትናንትና እዚህ ነው ያልኩት። ይሄ እንትን ስል ነው እንጂ ሲዘላበር ነው ወደ ሌላ ቦታ ሄድኩት እንጂ እዛኛው ቤት ስሚኝማ ማለት ነው። እዛኛው ቤት እየተጫወትን እያለ መጣችና ብጥብጥ አረገችን። አድሚን ታልሰጣችሁን ስትል ማንን ለማስወረድ ነው ስትላት ትንሿን ስትላት ማለት ነው ታናዳብኛለች። ኧረ እባክሽ ትንሿ ወረደ ማለት እኮ ቤቱ ቀዘቀዘ ማለት ነው አለችና አድሚን ሰጣኛል ይለን ያይሽ ጉድ እኮ ነው። እስቲ ስፋሽ አልኩና አንድ ቁጥር ላይ ተቀመጥኩላት ማለት ነው። ተናደደች፣ ቀወጠችው። ታልሰጣችሁኝ አለች። ተሰጣችሁኝ ሰው ልቦልኪ ነው ስትላት አልቦልክም አልችልበትም ብላ ማለች። ተዛሽ ተባለች። ምን መጣጥ ማየነ ነው ተጣጣለ እንደዛ ከሆነ ዞሮ እንደምንም ቢሆን በጨዋታ መልኩ እንደምንም አድርጋ ተናገረች። እኔ ራስ ምን እንደተናገርኩ አላውቅም።
መች እንደነገርኳት አላውቅም።